የአላህ ፈቃድ ከሆነ በቅርቡ ለማግባት እያሰብኩ ነውና ምን ይመክሩኛል እንደዚህ ላይ በመጀመሪያ ትዳር ኃላፊነት ነው እንጂ ድሎት ብቻ አድርገን ማሰብ የለብንም። ስለ ትዳር ምክር ሲሰጥ በተለይ ማህበራዊ ሚዲያ ላይ የምናያቸው አንዳንድ ምክሮች ምናብ ናቸው። ዩቶፒያ የሚባል ታውቃላችሁ? ኢትዮጵያ አይደለም ዩቶፒያ፣ የምናብ የደስታ ዓለም ማለት ነው። በጣም የሌለ ነገር ነው የሚስሉት፣ የሚጽፉት፣ የሚናገሩት። ትዳር እንደዛ አይደለም። ትዳር ኃላፊነት አለው፣ ውጣ ውረድ አለው። ከተለያየ ቤተሰብ የመጣ በተለያየ ቤተሰብ ያደገ ሰው ነው አብሮ የሚኖረው። ስለዚህ ባህሪ እስከመናበብ እስከሚኖር መጣጣም እስከሚኖር የማትወደው የማይወደው እስከሚባባሉ ትንሽ ትልቁ የማይጠሙ አበላሉ አነጋገር ሁሉ ሊደብራት ሊተደብረው ይችላል እንኳን ሌላ ቀርቶ። በሂደት ግን እየተዋሃዱ ሲሄዱ ባልና ሚስት ከአንደዚህ ይቀዳል ይባላል በሀገራችን። አንዳንዴ መልካቸው ሁሉ ይመሳሰልብሃል አብረው ሲቆዩበት ማለት ነው። አብሮ መኖር ባህሪ መወራረስ ያመጣል። የባህሪ መወራረስ እዛ እስከሚደረስ ግን ከተለያየ እንኳን የተለያየ ቤተሰብ የቆየ ሰው እግርና እግርም ይጋጫል ይባላል አይደል? ሰው መጋጨት አለ፣ ትዳር ውስጥ ግጭት አለ፣ አለመግባባት አለ፣ መደባበር አለ። ለኃላፊነት መድረስ ያስፈልጋል። በዚህ ዘመን ወንዱ የተለከፈበት አንድ በሽታ አለ፣ ሴቱ የተለከፈበት ሌላ በሽታ አለ። ወንዱ የተለከፈበት ምንድነው? ትዳር ላይ ኃላፊነት የማይሰማው በትንሽ በትልቁ ትዳሩ የሱ እስከማይመስል ፍችን ማስፈራሪያ ማድረግ በትንሽ በትልቁ ብዙ ሰው እየተለከፈበት። እንደገና ወረተኝነት ትንሽ ከቆየ በኋላ ትዳር ውስጥ የድሮ ሰው አልፈታም እያለ ነው የሚያስቸግረው። ሴቷ መፈታት ትፈልጋለች፣ ሽማግሌ መጥቶ እንደማይፈታት እያወቀች ይፍታ ትላለች። እንደውም አንዳንዴ ሐቋን ለማስከበር በብዛት ያለ ነው እንጂ ለምን በቀላል እንደማያወርደው ታውቃለች። በቃ ሲቃላት አሁን እንደዛ ብዙ ወንድ ላይ እንደዛ አይደለም። የሚያስቸግር ካለ ሌላ ምክንያት አለው። ብር ፈልጓል እንድፈታሽ ከፈለግሽ 200 ሺህ ብር አምጪ ይላል። ያን ሲፈልግ ነው የሚያስቸግረው እንጂ ትዳሩ በዚህ መጠን እያስጨነቀው አይደለም። ብዙ ወንድ የትዳር ቂማ ኒካህ በእጁ ላይ የመሆኑን ኃላፊነት እየዘነጋ ነው። ብዙ ሰው ማስፈራሪያ ካልሆነ ፈታሻል በትንሽ በትልቁ እነዛ ቃሉ ፍቱ እየተባሉ ነው የሚያስቸግሩት። በፊት ቢባል ቢደረግ ያስቸግሩ ነበር። ሴቶቹ መፈታት ሳይፈልጉ ደጋግመው ካልተፈታም ብለው ይጠይቃሉ፣ እንደማይደረግ ስለሚያውቁት። ይልቁንም በዚህ ጥያቄ ሌላ የምትፈልገው ነገር ታስከብርበታለች። እንደዛ ነበራቸው በብዛት። አንድ ቦታ ላይ ሽማግሌ ሆኖ ነው አንዱ የሚያወራኝ። የመተንፈስ ያክል ብለው ብዛቱ ይፍታኝ ብላ የምትጮኋለ እሱ ቃል አይተነፍስም ማለት ጉድ ነው እያለ ዞር ይላል። እንደምንም ብለን አግባብተን አስታርቀን ዞር ካልማል ኋላ ላይ ከተረጋጉ በኋላ ፈታዎች ቢለኝ እዛው ነፍሴው ልቅ የምትል ነው የሚመስለኝ አለች። መፈታት ፈልጋ አይደለም ይሄን የምትለው፣ እሷም ትዳሩን ስላልፈለገችውም አይደለም። አሁን ግን ወንዱ እንደዛ ይሆን አይደለም። ሁለት ነገር የሆነ የተምታታ ነገር እየታየ ነው። ሁለቱም ላይ ለትዳር ቂማ ለመስጠት ነው የሚታይበት። አንደኛው በትንሽ በትልቁ ትዳርን መበተን፣ ሁለተኛው ደግሞ እዛ ያገባል፣ ሁለተኛም ያገባል፣ ሶስተኛም ያገባል፣ አራተኛም ያገባል። ማግባት ጥሩ ነው። በተለይ በዚህ ዘመን ብዙ ዝሙት እየበዛ ያለበት አንዱ ሰዎች በትክክለኛ ጤነኛ በሆነ መንገድ 2-3 ባለማግባታቸው አንዱ ሰበቡ ብቻ ነው ለማለት አይደለም። ነገር ግን 2-3 የሚያገቡት ሌሎችንም ከጥፋት ለመሰተር ሌሎችንም ለመሸፈን ኃላፊነት ተሰምቷቸው ሳይሆን ምን ያደርጉታል? አያሳውቅም። እዛም እዚህም ያገባል። ከዛ አንዷ ጋር ቀዝቀዝ ሲልበት ፍታኝ የሚለው ቃል ከሷ እንዲመጣ ይጫናታል። ምን ፍለጋ? ኹልዕ ነው፣ ገንዘብ ለመጠየቅ ማለት ነው። ስለ ኒካህ ወደፊት እንመጣለን። ከዛስ ወይ አግብታለች አይባል፣ ወይ ትዳር የላትም አይባል። አንዴ ገንዘቧን ያባክናል፣ ይወስዳል። አንዴ የሆነ ነገር ያደርጋታል፣ አንዴ ከነጭራሹ ይተዋታል። አንዴ በገንዘቧ ቤቱን ገዝቶ በራሱ ስም ያደርጋል። አርጎ ይሄ ትዳር ያዋጣኝ አይደለም፣ ይቅርብ፣ በቃ ፍታይ ልበለው የሚለው ከሷ እንዲመጣ ይጫናል፣ ይገፋል። እህቱ ላይ ቢደረግ የማይወደውን እናቱ ላይ ልጁ ላይ ቢደረግ የማይወደውን ነገር ያንገላታና በቃ እየሆነኝ አይደለም ፍታይ፣ እንግዲያው እንድፈታሽ ከፈለግሽ 200 ሺህ ብር አምጪ። ወላሂ በጣም ነው የበዛው። ደጋግመው ያገባሉ። የሚፈልጉት ግን ከእያንዳንዷ የሚያልቡት አለ። ያን ነው የሚፈልጉት።
ይሄ አላህ ልንፈራበት የሚገባል። ወንድ ባጭሩ ለትዳር ኃላፊነት ሊሰማው ይገባል። ቦታ ክብር ሊሰጥ ይገባል። ሴት ሌላ እየታየ ያለ የጎላ ችግር ኒቃብ የለበሱ እስላማዊ ስርዓት የተላበሱ ሳይቀሩ የፌሚኒዝም ሽውታ መጥቷቸዋል። ብዙዎች አይታወቃቸውም እንዳሉ በሽታው ላይ ግን ከባህሪያቸው ከባላቸው ጋር ያላቸው አቀራረብ ላይ አለመግባባት ሲከሰት የሚያሳዩት ብዙ ነገሮች የዛ ሽውታ አላቸው። እዛ ጋር የነካቸው ነገር አለ። የሆነ ቁመት መለካካት የሚፈልግ መብት ነው ሂሳብ መስራት መፈለግ እያንዳንዱ ነገር እንዲህ አይደለም። ትዳር በመጠባበቅ ሂሳብ በማወራረድ አይኖርም። በመተላለፍ የትዳር መሰረቱ መተላለፍ ነው። ከትዳር ብቻ አይደለም ከሌላም ሰው ጋር እኮ መኖር የምንችለው አለፍ ስንል ነው። ያለበለዚያ ከሁሉ ጋር የምንጋጨው ማለፍ ነው። ታክሲው ላይ ትጋጫለህ፣ ሌላም ቦታ በየቦታው ብዙ የሚያናግረህ ነገር አለ። ከትዳር ጋር ሲሆን በተለይ ልጆች ሲኖሩ የበለጠ ወደ ሰፊ መሆን ያስፈልጋል ከሁለቱም በኩል። ስለዚህ ወደ ትዳር ያሰበ ሰው አንደኛ ብዙዎች ወደ ትዳር ሲገቡ ኃላፊነቱን አስበው ስላልሆነ በተግባር ትዳር የምናብ ድሎት ሳይሆን እርግጥ ነው አላህ ያዘዘን ነው፣ ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት ነው፣ የነቢዩ ሱና ነው፣ የሸሪዓን ተግባር እየተገበርኩ ነው ብሎ ይመን ዒባዳ እንደሆነ ይወቅ። ዒባዳ ነው ስትልና ዝም ብለህ ስትፈጽመው እንዳለ። ሁለተኛ ውስጡ መንገራገጭ ይኖረዋል፣ አለመግባባት ሊኖር ይችላል። አላህ ይህንን ያዘልን። ላይኖርም የሚችልበት ሁኔታ ይኖራል። ቢገጥምስ እንዴት ነው የሚይዘው? ራሳችን እናዘጋጅ። መቼም በዚህ መጠን ከመጣ አታገሰዋለሁ፣ ከዚህ ካለፈ ግን አይባልም። ወደ ሰፊ ራሳችንን ልናደርግ ይገባል። ከዛ ባሻገር ትዳር ላይ ልጆችን ተርቢያ ማድረግ ላይ ከወዲሁ ራስን ማዘጋጀት። የሌለው አይሰጥም። ሚስት በብዛት ባሏን ትመስላለች። الرجال قوامون على النساء በተግባር ያለ ነው። መሬት ላይ ያለ እውነታ ነው። ካዱትም አልካዱትም የሆነ አካላት ቢንጨረጨሩ መሬት ላይ ያለው ተጨባጭ ግን ይሄ ሴቶች የወንዱ ተጽዕኖ አለባቸው በአብዛኛው ያለው ይሄ። ስለዚህ ወንዱ ሱፊ ሲሆን ሴቷ ሱፊ ትሆናለች፣ ተብሊግ ሲሆን ተብሊግ፣ ተክፊር ሲሆን ተክፊር ትሆናለች። ይሄ አደጋ ነው። የዲንሽን ጉዳይ አጥብቀሽ አስቢበት። የዲንህን ጉዳይ በስርዓት ተማር። ጩኸት በዝቷል በዚህ ዘመን። አንዱ የጮኸ በተነሳ ቁጥር የበለጠ ድምፅ ከፍ ሲል የሚሰማው ይበዛል፣ የሰማ ደግሞ ይሸወዳል። ዲናችንን እንማር፣ በስርዓት እንሄድ፣ ሐቅ አንዱ የሌላውን ሐቅ እንጠብቅ። በተግባር ለልጆች ወላጅ በሚሆን ኃላፊነት መጠን ላይ መድረሳችንን ራሳችንን እንገምግመው፣ እናብስለው ካልደረሰ